الحمد لله رب العالمين وبه نستعين على أمور الدنيا والدين وصلي وسلم على من بعث رحمة للعالمين نبينا محمد وعلى آله وصحبه أجمعين. إخواني أحبائي أعزائي أيها المسلمون، سلام الله عليكم ورحمة الله وبركاته. ودي تكبراتشو وندم أهتوتشي بعلم زوريا متقنيو بمولو يا الله سلام أزنتو بركتو رحمتو በያላችሁበት በቤታችሁ በምትሄዱበት በምትሰሩበት በምትቀማመጡበት በምትሄዱበት ሁሉ ይውረድባችሁ እያልኩኝ ኢንሻአላህ ዛሬ በተመሳሳይ ደርስ ትምህርት ኢንሻአላህ የተወሰነ ምንጠቃቀምበት አላህ ምናስታውስበት ይጠቅመናል ለወደፊታችን ህይወታችንም ከፈጣሪ ጋር ምናገናኝበት ከአላህ ጋር እንዲሆነን ስንቅ እንዲሆንልን አንዳንድ ነገር እንተዋወሳለን። የዛሬ ትምህርታችን ክፍል 28 ኢንሻአላህ ምንድነው የምንማማረው? ስለ ተውሂድ ይባላል። ተውሂድ ማለት ምን እንደሆነ ታውቃላችሁ ወንድሞቼ እህቶቼ? ተውሂድ የሚባለው ወሐደ ሲባል ብቻውን አደረገ፣ ዋሂድ ሲባል አንድ ማለት ነው አይደለም? አንድ ሰው ፈጣሪውን አላህን ብቻውን መነጠል ተውሂድ ይባላል። ተውሂድ ማለት አላህን ፈጣሪን አምላክን በብቸኝነት ማምለክ ተውሂድ ይባላል። እንግዲህ ተውሂድ ለሶስት ይከፈላል። ተውሂድ ሲባል ለሶስት ይከፈላል። አንደኛው ምንድነው? ተውሂድ ሩቡብያ ይባላል። ሩቡብያ ማለት ምን ማለት ነው? እውቅና ልንሰጠው የፈጠራቸው ምድርን የፈጠረ ሰማይን የፈጠረ የሰው ልጅ የፈጠረ እጽዋትን የፈጠረ እንስሳን የፈጠረ ውሃን የፈጠረ ባህርን የፈጠረ ድንጋይ የፈጠረ እንጨት የፈጠረ ዛፎችን የፈጠረ አጠቃላይ እዚች ዓለም ላይ ያለውን ነገር የፈጠረው ፈጣሪ አምላክ በብቸኝነት የሚመለክ ያደረገው የፈጠራቸው ሁሉ ፍጥረታትን እሱ ነው ብለው እውቅና ሰጥተው በዚህ አይነት አላህን ማምለክ ተውሂድ ሩቡብያ ይባላል። ተግባባን? ሩቡብያ ማለት ከፈጠራቸውም ብቻ አልጣላቸውም። ወለም የትሩክና ሐመለን ለምሳሌ የሰው ልጅ ፈጠረ፣ ከፈጠረ በኋላ ዝም ብሎ ስድ አልተወው። ከዚያ በኋላ እንዲማር አደረገው፣ እንዲያውቅ አደረገው። በምን መልእክተኛ ላከበት፣ መጽሐፍ ላከልበት። በየጊዜው በነበሩት በፊት ከነበሩ መልእክተኞች ያመጡ ከሱ የተላኩትን ለሱ ያደርሱለታል ኢላ የውሚል ቂያማ። እንግዲህ እስከ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም 1446 ዓመት ወይንም በዚያን ጊዜ ያህል ድረስ ነብዩ እስኪመጡ ድረስ ሌላዎችም ነብዩላህ ኢሳ ለምሳሌ ከወሰን 500 ዓመታት ምናምን ልዩነት ዲስታንስ አለው ማለት ነው። በእነሱ መሃል ነብዩ ሙሐመድና ከኢሳ ኢብኑ መርየም አለይሂ ሰላም ዲስታንስ አላቸው። እነዚህ በዚህ መሃል ያለው ክፍተት እንዳለ በዚያን ሰዓት የመጣ መልእክት አለ ማለት ነው። እነዚህ አራቱ ተውራት፣ ዘቡር፣ እንጂል፣ ፉርቃን የሚባሉት እነዛ ኦሪት፣ ዳዊት እንዲሁም ደግሞ ወንጌልና ቁርአን እነዚህ አራቱ እኮ ከአላህ የወረዱ ናቸው ወንድሞቼ። እነዚህ በየጊዜያት የመጡ ናቸው። በነብዩላህ ሙሳ ላይ የወረደ ኦሪት ይባላል። በነብዩላህ ዳውድ ላይ ዳዊት ይባላል። በነብዩላህ ኢሳ ላይ ወንጌል ይባላል። በነብዩ መሐመድ የወረደ ቁርአን ይባላል። እነዚህ አራቱም ማንኛውም ሙስሊም የሆነ ሰው ሊያምንበት፣ በዚህ ካላመነ እምነቱ ሙሉ አይደለም ማለት ነው። እነዚህ ከአላህ እንደወረዱ በቁርአንም ውስጥ አለ። እንደዚህ እንድናምንበት በነብያችንም ሰለላሁ ዐለይሂ ወሰለም የታዘዝንበት መልእክት አለ ማለት ነው እንድናምንበት። ይህ በእያንዳንዱ ሙስሊም ላይ ግዳጅ ነው ማውቁ ማለት ነው። ስለዚህ እነዚህ ሁሉ መልእክተኛ ይዞ የመጡልንን ነገር መቀበል ነው። ያም እንግዲህ ከአሁን በፊት የነበረው ከቁርአን በፊት የነበረው በሰዓቱ የነበሩ ሊቃውንታት የተለያየ ነገር የተጨመረበት ይኖራል፣ የተቀነሰበት ይኖራል። ግን በቁርአን ላይ አልተጨመረም፣ አልተቀነሰም፣ አላነሰም፣ አልበዛም። ያው እንደተላከው ቀጥታ የመጣው ቁርአን ነው። ሲፈሰርም ሲተረገምም ምንም ሲባል አንድ ሰው ቁርአንን ከእስከ መጨረሻው መሸምደድ የሚችልበት ችሎታ ጭምር ነው አላህ Subhanahu Wa Ta'ala። ሕፃን ልጅ 30 ጁዝ ቁርአን
በጭንቅላቱ መያዝ የሚችል ሚሞራይዝ ማድረግ የሚችልበት ሁኔታ ተፈጥሮ ነው የመጣ እና ቁርአንም ሁሉም የመጣው ከአላህ ነው ሱብሓነሁ ወተዓላ። ስለዚህ በሌሎች አናምንም ሳይሆን በቁርአን እኛ በአሁን ሰዓት ያለንበት አላህ እመኑ ያለን በቁርአን እናምናለን። ሌሎችን ደግሞ ከአላህ መውረዱን እናከብራለን። ናም ስለዚህ ወንድሞቼ እህቶቼ ቁርአን እንግዲህ ይዞ የመጣልን ነገር ብዙ ነገር ነው ወንድሞቼ። ተውሂደን ኡሉሂያ የሚባል ሩቡቢያ ማለት በወረደው ነገር አላህ ካወረደ በኋላ እነዚህ እሱ ተውሂድ የፈጠራቸው ከፈጠራቸው በኋላ ባወረዳቸው ነገር ማመንና መቀበል አለብን። እንዲሁም ደግሞ እውቅና ልንሰጠው ይገባል። ስንሰጥ በአምልኮት ነው ማለት ነው። ሩቡቢያ አልተወንም። አላህ ካወረደ በኋላ እኛም ፈጠረን፣ ይንከባከበናል። ሰው ልጅ በባዶ እንዳይኖር እንዲመገብ፣ እንዲኖር፣ እንዲበላ፣ እንዲጠጣ፣ እንዲንቀሳቀስ፣ እንዲማር ሁሉንም ነገር ያደረገ አላህ ሱብሓነሁ ወተዓላ ሰበቡን ይንከባከበዋል። ይህን ሁሉ እውቅና ልንሰጠው ይገባል፣ ልናመልከው ይገባል። ሁለተኛው ኡሉሂያ ነው። መሰገድ ያለበት፣ መጾም ያለበት፣ ምጽዋት መደረግ ያለበት ለሱ ብሎ የሚደረገው መልካም ነገር ሁሉ እሱ የፈጠረ እሱ ያደረገ የሆነ ጌታ ስለሆነ መመለኩ አምላክ ከሌላ ነገር ውጭ ከሱ ውጭ ማንኛውንም ነገር ላናመልክ። ሰዎች ካሁን በፊት የነበሩ በጣውላም ይሁን በእንጨትም ይሁን በድንጋይ ይሁን በጭቃም ይሁን የተለያየ ቅርጻ ቅርጽ ይሰሩና ያመልኩ ነበር ነብዩ መሐመድ ሳይመጡ በፊት። ከዚያ በኋላ ነብያችን መጡ። ይህ ሁሉ እምነት ጣዖታትን ራቁ ብሎ እሳቸውም አወጁ። አላህም ቁርአንን ላከልን። ከዚያ በኋላ የሰው ልጅ ለማንኛውም ጣዖታት ከአላህ ውጭ ያሉት ነገር መስገድ የለበትም። ለሰውም ይሁን ለአጋንንትም ይሁን ለድንጋይም ይሁን ለእንጨትም ይሁን ለተለያየ ነገር መስገድ እንደሌለበት ቁርአን ሐቅና እንቅጯን ያስቀመጠልን ማለት ነው። ሌላው ወንድሞቼ ሶስተኛው ተውሂድ የሚባለው አስማእ ወሲፋት። አላህ ሱብሓነሁ ወተዓላ የራሱ የሆነ ስሞች አሉት። 99 የታወቁ ስሞች ከዛም በላይ ነው፣ ብዙ ስም አሉት። ከዚያ ውስጥ ግን 99ን አንብበው ሸምድደው ትርጉሙን አውቆ ያፈዘ ሰው ገነት ገባ ጀነት ገባ ነው ነብዩ መሐመድ ያሉት ሰለላሁ ዐለይሂ ወሰለም። ስለዚህ እያንዳንዱ ሰው በተቻለው መጠን ማህፈዝ አለበት እና እነዚህ ስሞች አላህ ሱብሓነሁ ወተዓላ ባህሪያት ውስጥ አሉ። አላህ ብዙ አይነት የራሱ የሆነ ባህሪ ከሰው ጋር የማይመሳሰል ባህሪ አለ። ከፍጥረታት ጋር ሳናመሳስለው አላህ በራሱ ባህሪ አምነንና በሱ ባፈጠራቸው ባለው ባህሪ እሱ መለመን ተውሂድ ይባላል። እንዲሁም ደግሞ በሱ ባሉት ስሞች ሰሚዕ፣ ዓሊም፣ ቃዲር፣ ባሲጥ፣ ረሕማን ምናም እያን በስሞቹ ማመን እሱም ተውሂድ ይባላል። እነዚህ ሶስቱ በዚህ አይነት ሶስት አይነት አላህን ልናመልክ ይገባል። እኔም ሆንኩ እናንተም ሰምተን ስራ ላይ የምናውል ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ጀዐለኒ ላሁ ወኢያኩም መን የስተሚዑነ አልቀውለ ፈየተቢዑነ